ያው ጭሱ አለርጂ የሆነ ሲያስቸግረኝ ከጎን ያለ ባር እየጠበቅኩት ነው። አላሳዝንም። እንዲህ ጠብቄ ደግሞ የሚመጣልኝ ያው ድንገት የሆኑ ሽማግሌ አጠገቤ ቆመው ሲያዩ ወንበር ፈልገው ከሆነ ብዬ ከወንበሬ እየተነሳው ይቀመጡ ጋሼ ማለት ሰውየው በንዴት ታይ ይሄን የአሜሪካው 20 ነጣውን ጸጉሬን አይተሽ አታስረጅኝ። ይልቅ አንቺን የመሰለች ቆንጆ ምን ነው ብቻሽ መተከዝሽ? እኔን የመሰለ ጋሻ መከታም ይሆንሽ ይያለ ምንድነው እሱ እንዲያስጨነቀሽ? ቤት ኪራይ ነው? የመኪና ዕዳ ነው? ሁሉንም እኔ ከፍለዋለሁ። አንቺ ብቻ ቴክ ኬር ኦፍ ሚ። ምን ማይ ጋድ! ደንግጬ ባርማኑን ጠርቼ እየረበሹኝ መሆኑን ስነግረው ዞር አደረገልኝ። ሰውየው ራቅ ብለው ማማለላቸው መሰለኝ የሆነ ዳንስ ድሮ የሆነ ኤጁቤ ሳንከለዋ የሚለው የናይጄሪያ ዘፈን ላይ የሚደንሰውን የፌክ ቦርጫም ዳንስ የመሰለ ይደንሱ ጀመር። ዳንሰኛው ለማሳቅ ነው። እኚህኛው ላባቸው ጠብ እስኪል ከልባቸው መሆኑ እየዘገነነኝ ድንገት ከንፈራቸውን በምላሳቸው እየላሱ አመለጠሽ እበላልሽ ነበር ብለው እርፍ። ወይኔ የማናያት ይሆኑ። ባርማኑ ለሳቸው ይቅርታ ጠየቀኝና ምንነኝ ሼባ ማይልስ እኮ አስቸገሩ። ሼባ ማይልስ ስለው በእድሜ ብዙ የተጓዙ ማለቴ ነው። እቤት የልጅ ልጆቻቸውን ቤቢሲት እያደረጉ በእድር በጎረቤት ተከብረው እንደመኖር ባር ለባር ሴት እያሳደዱ ልባቸው ጸጥ እስክትል ይንዘላዘላሉ። 9 አረንጓዴ ጠርሙሶች የሚለው መዝሙር ታስታውሻለሽ? በቃ እነዚህ ማለት እንደዛ ናቸው። እዚህ ሲዘሉ አምሽተው ባዶ ቤት ከረው እየተገኙ አንድ እያሉ ያልቃሉ። ሀዘን ፊቴ ላይ ሲያነብ አትዘኝ። ከመሃላቸው አንዱ ሲሞት እንኳን እዚሁ እየደነሱ ነው የሚያነጉት። ምን ያርጉ ለነገሩ። ወጣቱ ቀበቶውንም ወኔውንም አላልቶ ሺሻ ቤት ተጎልቶ ሲቀር ሲል ስለኔ ያወቀ መስሎኝ ደነገጥኩ። ግን ጉዳዩ የብዙሃን መሆኑን ትዝ ሲለኝ ተውኩት። ውይ የኔ አጭርዬ መጣ። ግን አጭር ወንድ የቁመታቸውን ፋንታ የሆነ ግርማ ሞገስ ይሰጣቸዋል በል። ለማንኛውም ስለ ጉዳዩ ሺሻውን አቁሞ ወደ ወንድነቱ እንዲመለስ ላናግረው ወስኛለሁ። እንዴ ፈጣሪ የሰጠው ቃ ሳያንስ ደሞ ብዬ ወፌ ቆመች ልጫወት እንዴ? እኔቱ ልጅት እኔ ጊዜ የለኝም። በሉ ውጤቱን አሳውቃችኋለሁ። መፍትሄ የምትሉት ሐሳብ ካለ አማክሩኝ። ብቻ ፍቅር ሲዝምንና ባሉን አማክሪ እንዳትሉኝ። ጊዜ የለኝም።